ከነ ኒቃባ ትምህርት ቤት መስከረም ላይ መዝገበ ፈተና ወቅት ላይ ጠብቀ ደግሞ ኒቃብሽን ካልገለጽ አትማሪም። ይሄ ብልግና ነው። 12 ዓመት አስተምረን ብልግና ነው። 12ኛ ዓመት ላይ እቺን የመንግስት ሀብት እሷ ላይ ፈሰስ የተደረገው የሀገር ሀብትስ ላይቆረቆረንም እንዴ? እንዴ ተከናንባማ እንደዚህ ተሸፍ ከፊቷ ምን አለ እንዴ? ምን አለ ከፊቷ? እንደ ሰው ታወራለች፣ እንደ ሰው ትጽፋለች፣ እንደ ሰው ተፈትና ጥሩ ውጤት አምጥታ ስንት ፊታቸውን የሸፈኑ ዶክተሮች፣ ስንት ፊታቸውን የሸፈኑ ኢንጂነሮች ባሉበት ሀገር እነዚህን ሰዎች ለማሸማቀቅ የሚካሄደው ነገር እውነት ከሰላም ከሀገር ሰላም አንጻር ታይቶ ከሆነ ሊጠና ይገባል። ተከለከለ የሚባል ነገር አልሰማንም አይደል? ስለሚመጣ ነው ይመጣል፣ ስለማይቀር የሚመጣው መቼ ነው በለኝ ደግሞ የፈተና ወቅት ላይ ነው። ያው እቺ ንግግሬን ታያታል። የፈተና ወቅት ላይ ነው። ሰዎች አጥንተው ለፈተና መዘጋጀት ባለባቸው ወቅት ላይ ሰላት ተብሎ አጀንዳ ሲመዘዝ ታያል። ሂጃብ ሲባል የምትሰማው እዚህ ወቅት ላይ ነው። ስለዚህ ወላጆችም የመንግስት አካላትም የሃይማኖት ተቋማት ጉባኤም ጭምር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በየተጽዕኖ ፈጣሪ ተደማጭ የሆኑ ግለሰቦችም ለኢትዮጵያ ሰላም የሚለፉ ማንኛውም አይነት የሌላ እምነትም ተከታዮች ቢሆኑ ችግር የለብንም። ይሄ ጉዳይ ለአንዴና ለመጨረሻ ጊዜ ሊፈታ ይገባል።